በህይወትህ የሚመጡ ሰዎች ሁሉ ላንተ የሚሆኑ አይደሉም። አንዳንድ ሰዎች በህይወት ውስጥ ትምህርቶችን ለማስተማር የሚመጡ ብቻ ናቸው። ስህተቶችን ለመቀበል ፈቃደኛ፣ ከስህተቶችህ ለመማር ብልህ እና ስህተቶችህን ለማረም ጠንካራ መሆን አለብህ። ነገሮችን መተው በጣም ከባድ ነው፣ ግን ሊደረግ የሚገባው ምርጥ ነገር ነው። እርካታ የምትፈልገው ነገር መሟላት ሳይሆን አስቀድሞ ያለህን ነገር ማመስገን እና በሱ መደሰት ነው። ህይወትህን ሚዛናዊ አድርግ። ደግ ሁን፣ ግን ሰዎች እንዲበድሉ አትፍቀድ። እመን፣ ግን አትታለል። ረክተህ ነው፣ ግን ራስን ማሻሻል ፈጽሞ አታውቅ። አንተን የሚያምንህ ብቸኛው ሰው አንተ ልትሆን ትችላለህ፣ ግን ያ በቂ ነው። ነገሮችን በግል መውሰድ ስታቆም ህይወት በጣም ይሻሻላል። ምንም ያህል ጥሩ ወይም አክባሪ ብትሆንም አንዳንድ ሰዎች አሁንም ከጀርባ ሆነው ስለ አንተ መጥፎ ነገር ያወራሉ። በአሁኑ ጊዜ የሚያስጨንቅህ ወይም የሚያምህ ነገር ሁሉ ለዘላለም አያስጨንቅም ወይም አያምህም። ነገሮች በጊዜ ይለወጣሉ እና ያልፋሉ።